እንኳን ለ2017 ዓመተ ምህረት ለ1984ኛ ዙር ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል በሰላም አደረሳችሁ። እሺ ማቲንስ ማቲጊንስ ቶምቡራፍ ይሄ ወሮሪ ነው ሾሬ ጨለወ ወሮሪ አናባባሞ ይበዩ አንተ ደወኒ ፕሮ ሁላሙ ኪዳም ተከተለለት አናባባሞ እሺ 또 አናባባሞ ፕሮ አንደኛ ዮሐንስ ወንጌል ምዕራፍ 19 ቁጥር 1 ሁለተኛ ማቴዎስ ወንጌል ምዕራፍ 28 ቁጥር 1 እስከ 10 ሶስተኛ ዮሐንስ ወንጌል ምዕራፍ 20 ቁጥር 1 እስከ 10 አራተኛ ሉቃስ ወንጌል ምዕራፍ 24 ከቁጥር 1 እስከ 10 ሮሪም ቶም ትጋፈይቤ ሶረም ጭሉይ አነበበሞ ከበጀመሎ ዮሐንስ ወንጌል ምዕራፍ 19 ከቁጥር 1 በዛይንም ጊዜ ጲላጦስ ኢየሱስን ይዞ ገረፈው። ወታደሮችም ከእሾህ አክሊል ጉንጓን በራሱ ላይ አኖረው፣ ቀይ ልብስም አለበሰው። እያቀረበው የይሁዳ ንጉሥ ሆይ ሰላም ላንተ ይሁን ይሉት ነበረ፣ በጥፊም ይመቱት ነበረ። ጲላጦስም ደግሞ ወደ ውጭ ወጥተው እናው እንዴት በድርስ እንኳን እንዳላገኙበት ታውቁ ዘንድ እርሱን ወደ ውጭ አውጥታችኋል አላቸው። ኢየሱስም የእሾህ አክሊል ደፍቶ ቀይ ልብስም ለብሶ ወደ ውጭ ወጣ። ጲላጦስም እናው ሰውየው አላቸው። የካህናት አለቆችና ሎሌዎች በየትም ጊዜ ስቀለው እያሉ ጮኹ። ጲላጦስም እኔስ አንዲት በድርስ እንኳን እንዳላገኙበት ታውቁ ዘንድ እርሱን ወደ ውጭ አውጥታችኋል አላቸው። ኢየሱስም የእሾህ አክሊል ደፍቶ ቀይ ልብስም ለብሶ ወደ ውጭ ወጣ። ኢየሱስም ደግሞ የእሾህ አክሊል ደፍቶ ቀይ ልብስም ለብሶ ወደ ውጭ ወጣ። ጲላጦስም እናው ሰውየው አላቸው። የካህናት አለቆችና ሎሌዎች በየትም ጊዜ ስቀለው እያሉ ጮኹ። ጲላጦስም እናው ሰውየው አላቸው። የካህናት አለቆችና ሎሌዎች በየትም ጊዜ ስቀለው እያሉ ጮኹ። ጲላጦስም እኔስ አንዲት በድርስ እንኳን እንዳላገኙበት ታውቁ ዘንድ እርሱን ወደ ውጭ አውጥታችኋል አላቸው። ኢየሱስም ደግሞ ወደ ውጭ ወጥተው እናው እንዴት በድርስ እንኳን አላገኙበትምና እናንተ ወስዳችሁ ስቀሉት አላቸው። ይሁዳም መልሰው እኛ ሕጋለን እንደ ሕጋችን ሊሞት ይገባል፣ እርሱ የእግዚአብሔር ልጅ አድርጓልና አሉት። ስለዚህ ጲላጦስ ይሁን ነገር በሰማው ጊዜ እጅግ ፈራ። ተመልሶ ወደ ገዢው ገባና ኢየሱስ አንተ ከወዴት ነው አለው። ኢየሱስም ገና አንድ እንኳንም አልመለሰላትም። ስለዚህም አትነግረኝምና ሊሰቀል ስልጣን እንዳለኝ ወይም ሊፈታ ስልጣን እንዳለኝ አታውቁምና አለ። ኢየሱስም መልሰው ከላይ ካልተሰጠ በቀር በእኔ ላይ ምንም ስልጣን ባልነበረኝ፣ ስለዚሁ ለአንተ አሳልፌ የሰጠኝ ኃጢአቱ የባሰ ነው አለው። በሰንበት መጨረሻ መጀመሪያ ቀን ሲነጋ መግደላዊ ማርያም፣ ሁለተኛይቱ ማርያም መቃብሩን ሊያዩ መጡ እና የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቅርቡም ድንጋይን አንከባልሎ በላይ ተቀመጠ። መልአኩም እንደ መብረቅ ልብሱን እንደ በረዶ ነጭ ነበረ። ጠባቂዎችም እርሱን ከመፍራት የተነሳ ተናወጡ፣ እንደሞቱም ሆነ። መልአኩም መልሶ ሴቶችን አላቸው፣ እናንተስ አትፍሩ፣ የተሰቀለ ኢየሱስ እንደትሹ አውቃለን፣ እንደተናገረው ተነስቷልና። በዚህ የለም ተኝቱበት ስፍራ ኑና እዩ። ፈጥናችሁ ሂዱና ከሞት ተነስቶ እና ወደ ገሊላ ይቀድማችኋል፣ ታዩታላችሁ። ነገራችሁ እና ንገራችሁ ለደቀ መዛሙርት ሂዱ።
ዮሐንስ ወንጌል ምዕራፍ 20 ቁጥር 1 በዛኝም ጊዜ አስቀድሞ ወደ መቃብር ከሳምንቱ በፊተኛው ቀን መግደላዊት ማርያም ገና ጨለማ ስለማለዳ ወደ መቃብር መጣች። ድንጋዩ ከመቃብሩ ተፈልቅሎ አየች። እየሮጠችም ወደ ስምዖንና ጴጥሮስ ኢየሱስ እየወደ ወደ ነበረው ወደ ሌላ ደቀ መዝሙራት መጣች። ጌታው ከመቃብሩ ወስዶታል፣ ወዴት ይሄዳል አናውቅም አለቻቸው። ስለዚህ ጴጥሮስ ሌላው ደቀ መዝሙራት ወደ መቃብር ሄዱ። ሁለቱም አብረው ሮጡ። ሌላው ደቀ መዝሙራት ከጴጥሮስ ይልቅ ፈጥኖ ወደፊት ሮጠና አስቀድሞ ከመቃብር ደርሶ ዝቅ ብሎ በመለከት የታልብ እግርና ልብስ ተቀምጦ አየ። ነገር ግን አልገባም። ስምዖንና ጴጥሮስ ተከትሎ መጡ። ወደ መቃብር ገቡ። የታልብ እግርና ልብስ ተቀምጦ አየ። ደግሞ በራሱ የነበረው ጨረቃ ለብቻ በአንድ ስፍራ ተቀምጦ እንደነበረው እንጂ ከታልብ እግርና ልብስ ጋራ ተቀምጦ እንዳልነበረ አየ። በዛኝም ጊዜ አስቀድሞ ወደ መቃብር የመጣው ሌላ ደቀ መዝሙር ደግሞ አየ። ማመነ ከሞት ይነሳ ዘንድ የመለከት የመጽሐፍ ቃል ገና አላወቀም ነበረው። ደቀ መዝሙራትም ወደ ቤታቸው ሄዱ። ስላዳመጣችሁኝ አመሰግናለሁ። እንኳን ለ2017 ዓመተ ምህረት ለፋሲካ በዓል በሰላም አደረሳችሁ አደረሰን። ሉቃስ ወንጌል ምዕራፍ 24 ከቁጥር 1 እስከ 10 ነገር ግን ከሳምንቱ በመጀመሪያው ቀን እያዘጋጁትን ሽቱ ይዘው ከእነርሱ ጋር አንዳንዶቹ ወደ መቃብሩ እጅግ ማለዳ መጡ። ድንጋዩንም ተንከፍሎ አገኙት። ገብተውም የጌታን ኢየሱስን ሥጋ አላገኙም። እነርሱም በዚያ ሲያመነቱ እነሆ ሁለት ሰዎች የሚያንጸባርቅ ልብስ ለብሰው ወደ እነርሱ ቀርቡ። ፈርተው ፊታቸውን ወደ ምድር አቀርቅረው ሳሉ እንዲህ አሏቸው፣ ሕያዋን ከሙታን መካከል ስለምን ትፈልጋላችሁ? ተነስቶአል እንጂ በዚህ የለም። የሰው ልጅ በኃጢአተኞች እጅ አልፎ ሊሰጥና ሊሰቀል በሦስተኛውም ቀን ሊነሳ ግድ ነው እያለ ገና በገሊላ ስለ እናንተ እንዴት ተናገረ። አስቡ፣ ቃሎቹንም አስቡ። ከመቃብሩም ተመልሱ። ይህን ሁሉ ለ11ዱና ለሌሎች ሁሉ ንገሯቸው። ይህንም ለሐዋርያት የነገሯቸው መግደላዊት ማርያምና ዮሐና ያዕቆብም እናት ማርያም ከእነርሱም ጋር የነበሩት ሌሎች ሴቶች ነበሩ። ይህን ቃል ለዘት መስሎታቸውና አላመኗቸውም። ጴጥሮስ ግን ተነስቶ ወደ መቃብሩ ሮጠ። በዚያም ዝቅ ብሎ ሲመለከት ተልባ እግር ልብስን ብቻ አየ። በሆነውም ነገር እየተደነቀ ወደ ቤቱ ሄደ። ስላዳመጣችሁ እናመሰግናለን። Leuke la bene mana sakamu Yesusa